በከተማችን አዲስ አበባ በመዝናኛ ቤቶች አካባቢ ዜጎች ለመዝናናት ሲገቡና ሲወጡ ወንጀል እየተፈጸመባቸው እንደሆነ ይነገራል። ባልተጠበቀ ሁኔታ ሴትና ወንድ በመሆን ፍቅረኛሞች መስለው የወንጀል ድርጊቱን ይፈጽማሉ። እነዚህን ወንጀል ፈጻሚዎችን ፖሊስ ተከታትሎ በቁጥጥር ስር ለማዋልና የህብረተሰቡን ሰላምና ደህንነት ለመጠበቅ ውጤታማ ስራን እየሰራ ይገኛል። በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 1 በተለምዶ ቫልኔሮ አካባቢ በሚዝናኑ ሰዎች ላይ ወንጀል እንደተፈጸመባቸው የግል ተበዳዮች ይናገራሉ። ተዝናንተን ባለንበት ሰዓት ለለቡ መብራት ኃይል ቫልኔሮ አካባቢ ጋር ሁለት ሴትና ወንድ ሆነው ከፊትና ከኋላ እየሄዱ ነበር። ከዛ ካለፍናቸው በኋላ ከኋላ ነው ድንገት መጥቶ አንዱ ቀይ የለበሰ ነው ሹራብ ነገር ከኋላ አነቀኝና ወደ ኋላ ጣለኝ። አንድ ሴት አንድ ወንድ ናቸው። ኦልሞስት ፍቅረኛ ነው የሚመስሉት። ምንም አያስተዋውቁም። እየሄድን ነው እንደ ድንገት ነው ኤርፎን አድርጌ ነበር። እሱን ያዙት ማኪ ብሎ ሲጠራኝ ነው መጣ። በሶፍት አፍናኝ ከወደኩ በኋላ ነው ጩቤ ያወጣችብኝ። ተጠርጣሪዎቹ በሌሊቱ ክፍለ ጊዜ የወንጀል ድርጊቱን እየፈጸሙ እያለ በወንጀል መከላከል ስራ የተሰማሩ የፖሊስ አባላት ድንገት ጩኸት ሰምተው ወደ አካባቢው ያቀናሉ። ከምሽቱ 7 ሰዓት እስከ 6 ሰዓት እስከ 7 ሰዓት ባለው ነው። እንደጋጣሚ ሆኖ ተረኛ መኮንን ነበርኩኝ የጣቢያው ፓትሮል እያደረኩ ቆይቼ ቫልኔሮ አደባባይ የሚባል ቦታ ላይ ነበር ማዕከል ይዤ የቆምኩት። በርካታ ሰዎች እየተዝናኑ መንገድ ይተላለፉ ነበር በወቅቱ። እንደጋጣሚ ሆኖ እዛው ቆመን እያለን ጩኸት እንሰማለን። የሴት ድምጽ ሰማን። ከዛ የሴት ድምጽ እንደሰማን መኪና ከማዕከል አስነሳንና ተከትለን ወደ ጩኸቱ ሄደን ወዳውኑ ስንደርስ አካባቢ ላይ የነበሩ ጥበቃዎችም ደርሶ ነበር። 4 ሆኖ 2 ሴት 2 ወንድ ሃንግ ሰርቷቸው እነሱን ጥሏቸው ወደ ውስጥ ገብቷል በዚህ መንገድ ብሎ ጥቆማ ተሰጠን። ወዳውኑ በፓትሮል ተከተልናቸው። እንደጋጣሚ ሆኖ የተወሰነ መንገድ መኪናን የሚያስገባ መንገድ ነበርና ተጠግተን ቁሙ እያልናቸው ክላክስም እያደረገን ስንጠጋቸው ጥግ ላይ ሲደርሱ እንደጋጣሚ ሆኖ ተከፋፈሉብን። ተጠርጣሪዎቹ ፍቅረኛሞች በመምሰል እየሄዱ እያለ ድንገት የግል ተበዳዮችን አፍነው በመያዝ በስለት አስፈራርተው የያዙትን ንብረት ይወስዳሉ። ከወንዶች ጋር ነው ፍቅረኛ መስለው ነው የሚንቀሳቀሱት። 2 ስልክ ተመልሷል። አንድ አይፎን ነው አንደኛው ይዞ የሄደው። ብርም ተወስዶብናል 9000 ብር ባጠቃላይ። ፓስፖርት፣ ኤቲኤም፣ መታወቂያ ሁላ ሳይቀር ነው ይዞበት የሄዱት። አይፓድ ነበር እሱን አልወሰደብኝም። ድንገት አላዩ ሁላ ምን አለሽ ብላ ነው የጠየቀችኝ። እኔ በሶፍት ካፈነች በኋላ እንደዚህ ጩቤ ላይ እዚህ ጋር ሳካችብኝ። ዛጅ ከፈንጅ ሴቷ ላይ ተገኘ እቃው እንዳለ ፓስፖርቴ፣ መታወቂያ፣ መንጃ ፍቃዴ እዛው ሮጠው ሊያመልጡ ሲሉ ወንጀል ፈጻሚዎቹ በወቅቱ ከአካባቢው ለመሰወር እንቅስቃሴ ቢያደርጉም ፖሊስ ባደረገው ብርቱ ጥረት በቁጥጥር ስር መዋል እንደተቻለ ተገልጿል። ሴቶቹም በእርግጥ ወንድ ይመስላሉ። ጸጉራቸውን ድሬድ ተሰርቷል። በፍጹም በርቀት ላይ የምትለዩ አይደለም እና ወንድ ነው የሚመስሉ። ከዛ በኋላ ወደ 2 ሴቶች ወደ ላይ ገቡ፣ 2 ወንዶች ወደ ታች ገቡ። ተወርዋሪዎችን ከመኪና ላይ ያወረድኳቸውና 2 ተወርዋሪዎችን ወንዶቹን እንዲከተሉ አደረግኳቸው። እኔ ደግሞ በላይ በኩል የገቡትን አንድ ተወርዋሪ እየተከተልኩኝ እንደጋጣሚ ሆኖ ተጠጋ። እንደምንም ሆነን ሮጠን ደረስንባቸው። 2ቱን ሴቶች እጅ ከፍንጅ ያዝናቸው። እንደያዝነው የዘረፉት ንብረት የአንዷ ሴት እጅ ላይ ነበረ። ከቦርሳ ወጥታ 2 ሞባይል፣ 1 ፓስፖርት፣ 1 መንጃ ፍቃድ፣ መታወቂያ፣ ኤቲኤም ጭምር እንደዘረፉ ነገረችኝ። ወዳውኑ ኤግዚቢቱን ከእጇ ላይ ተቀብለን 2ቱን በካቴና አስረናቸው መኪና ወዳለበት አመጣን። ከዛ በኋላ የተዘረፉ ሰዎችን ፍለጋ ጀመረን። እነሱም እንደጋጣሚ ሆኖ ደንግጦ ስለነበሩ ከወደቁበት ተነስቶ ሆነ ጥግ ይዞ ነበር። እነሱን አገኘናቸው። በዝርዝር ነገሩን። ሰዎቹ እንደሆኑ በግልጽ ከነገሩን በኋላ ያመለጡት ሰዎችን መፈለግ ጀመረን። ከዛ በኋላ እነዚሁ የተያዙ ሰዎች ጥቆማ ሰጡን። በአካባቢው ብዙ የመዝናኛ ቤቶች በመኖራቸው ምክንያት የተለያዩ ወንጀሎች እንደሚፈጽሙም ይነገራል። ከአካባቢው አንጻር ወንጀል ሊፈጸም የሚችለው አንደኛ መብራት ያለ መብራት ኬዝ፣ ጨለማ ተገን በማድረግ ስልክ መንጠቅ ወር ደግሞ ኪስን አውልቆ ቦርሳይ መንጠቅ፣ እንደዚህ ደግሞ ስልክ ነባብረው የሚይዙትን ከሆቴሎች አምስቶ ሊሆን ይችላል ወደ ቤታቸው በሚገቡበት ሰዓት እነሱን በመከታተል ንጥቂያ የሚያደርጉበትና በአካባቢው ያሉ ሰዎች ደግሞ ያንን ያለመከታተል ያለመተባበር ኬዞች አሉ።
እንደ ምሳሌ ብንወስድ በቅርብ ሰዓት እንኳን እኔ የማውቀው ነገር ቢኖር ሰዎች አምሽተው ሲገቡ ስልክ ነባብሮ ይዛል አንድ ባለሀብት። እሱን ተከትለው ይዘው ስልክ ነጥቀው ሲሄዱ ህብረተሰቡ እነዛም በመኪና ነው ሀንግ ያደረጉት። ያንን ተከታትሎ የመያዝ አቅሙ የለም፣ አምልጧል። ስለዚህ ህብረተሰቡ ወጥቶ ወንጀል ፈጻሚውን ያለመያዝ ወር ደግሞ ያለመከታተል ያለመተባበር ኬዝ አለ። ሞባይል ነገር ማታ ማታ ወደ 1 ሰዓት አካባቢ ደግሞ ብቻ የሚሄድ ሰው ከተገኘ ከባድ ጉዳት ምናምን አድርሶ በቃ አንድ ሰው ብቻ ከሄደ ጥንቃቄ ካላረገ በቃ ከባድ አደጋ ደርሶ በቃ ዘርፎ ለመሄድ ይሞክራሉ አንዳንድ ሰዎች ማለት ነው። የተለያዩ ሆቴሎችና መዝናኛዎች የሚገኙበት ነው። ከዚህ የተነሳ ከተለያየ አካባቢ ማህበረሰብ ፈልሶ ወደዚህ እኛ ጋር የሚዝናናበት ሁኔታዎች አሉ። ስለዚህ እዛ አካባቢ ደግሞ መዝናኛ ከመሆኑም አንጻር የተለያዩ ወንጀሎች ሊፈጸሙ ይችላሉ፣ የተለያዩ ጸቦች ሊፈጸሙ ይችላሉ። እሱን መሰረት አድርገን ከሆቴል ባለንብረቶች ጋርም ተገናኝተን ውይይትም አድርገናል ማለት ነው። በተለይ አሁን የሚያመላክተውም መሳሪያ የታጠቁ የመግባት ሆቴል ውስጥ የመግባትም ነገሮችም ስላሉ ቅድመ ጥንቃቄ መደረግ መቻል አለበት። ሰው ተፈትሾ መግባት መቻል አለበት። እንዲሁም መሳሪያ ይዞ የሚገባ ሰው መሳሪያውን አስቀምጦ ወደ ውስጥ መግባት አለበት የሚለውን መመሪያ አስቀምጠን ከሆቴል ባለቤቶች ጋር ተግባብተናል። በዚህ በልኩም እየተስተናገዱ መሆኑን ያው ከፖሊሶች ጋር በመሆን ክሮስ ቼክ እናደርጋለን። ግን ደግሞ በጉልበት አልፈተሽም የሚሉ አካላቶችም አሉ። እነሱን ጭምር በስም ጭምር የለየንበትን ሁኔታ ነው ያለው ማለት ነው። በሌላ መልኩ ደግሞ ያው በርካታ ወንጀሎችም የሚፈጸሙበት ሁኔታዎች አሉ። ግን ደግሞ ሙከራዎች ናቸው እንጂ ብዙ ጊዜ አይፈጸሙም። ሙከራዎች ሊኖሩ ይችላሉ። ፖሊሶቻችንም ደግሞ ጠንካሮች ስለሆኑ እጅ ከፍንጅ የሚያዙበት ወንጀሎችም ሳይፈጽሙ ሲንቀሳቀሱ የሚይዙበት ሁኔታዎችም አሉ ማለት ነው። የቅርቡ የገጠመን በመኪና ገጀራና የተለያዩ የቁልፍ መቁረጫዎችንም ጭምር የተለያዩ ስለታማ ነገሮችን ይዘው ዝርፊያ ለማካሄድ ነው ሲንቀሳቀሱ የነበረው በቡድን። ፖሊስ ደርሶ ግን ከነ መኪናቸው ነው በቁጥጥር ስር ያዋላቸው። እንግዲህ ያ ወንጀል ተፈጽሞ ቢሆን ኖሮ ወይ ይሄ ሰው ሕይወት የሚጠፋ ነበር ማለት ነው። ስለዚህ በዚህ ልክ ወንጀል እንዳይፈጸም ጠንካራ ክትትልና ቁጥጥር በፖሊስም እየተደረገ ነው ያለው። ወንጀል ፈጻሚዎችን በሕግ ተጠያቂ ለማድረግ በቂ ማስረጃዎችን በመሰብሰብ በፍርድ ቤት ውሳኔ ለማሰጠት የተጠባበቁ መሆናቸውን የለቡ አካባቢ ፖሊስ ጣቢያ ወንጀል መርማሪ ሳጅን ሰለሞን አማረ ተናግረዋል። የምርመራ መዝገባችንን በሰዓቱ ያው ምንም የሚቀረን ነገር የለም አጠናቀን ለክፍሉ አቃቢ ሕግ አቅርበናል። የክፍሉ አቃቢ ሕግ እንግዲህ ውሳኔ እስከሚሰጥልን እየጠበቅ ነው። ውሳኔ ከሰጠልን በኋላ የተፋጠነ ችሎት እናቀርባለን። ያልተያዘውን ተጠርጣሪ ደግሞ እንግዲህ እየተከታተልን ነው። ቀሪ ምርመራ መዝገባችንም ስላለ በቀሪ ምርመራ መዝገባችን አጠናቀን ለሚመለከተው የሕግ ክፍል አቅርበን ውሳኔ የምናሰጥ ነው የሚሆነው። አካባቢውን ከወንጀል ስጋት ነጻ ለማድረግ ልዩ ትኩረት ሰጥተው እየሰሩ መሆናቸውን የንፋስ ስልክ ላፍቶ ክፍለ ከተማ አስተዳደር የወረዳ 1 ሰላምና ጸጥታ ኃላፊ ወይዘሮ ትዕግስት መላኩና ምክትል ኢንስፔክተር ጌታውን በሉዴ ተናግረዋል። ከአስተዳደርና ከፖሊስ ጋር በአግባቡ ተቀናጅተን እየሰራን ስራ እንገመግማለን። በዚህ ልክ እየሰራን ያለ ነው። ይበልጥ ደግሞ ማህበረሰቡም ደግሞ ማድረግ ያለበትን ጥንቃቄም በዛ ልክም እየወሰድን ያለ ነው ማለት ነው። አሁን ከፊታችን ያለው ክረምት ነው። አሁን ዝናባማ ወቅት ላይ ነው ያለ ነውና ከዚህ ጋር ተያይዞ ነው ወንጀሎች ሊበራከቱ ይችላሉ። ስለዚህ ማህበረሰቡ ወጥቶ አካባቢው መጠበቅ መቻል አለበት። በሰላምና ጸጥታ የተደራጀ የሰላም ሰራዊት አለ። ማህበረሰቡን ወጥቶ እሱን ማገዝ መቻል አለበት። አካባቢን መጠበቅ መቻል አለበት። አልጠብቅም የሚል ከሆነ ደግሞ አጋዥ ኃይል እየቀጠረ ከፖሊስና ከሰላም ሰራዊት ጋር ሆኖ አካባቢ የሚጠብቁ ለነዛ አጋዥ ኃይሎች ደሞዝ መክፈል እንዳለበትም ጭምር ከማህበረሰቡ ጋር እየተግባባን ያለ ነው። ወንጀሎችን ለመቀነስ እና አካባቢውን ሰላም ለማረጋገጥ ማህበረሰቡ ከፍተኛ ሚና አለው። ስለዚህ ከፍተኛ ሚናውን ደግሞ እንዲጫወት በየብሎኩ ውይይት እያካሄድን ያለ ነው ማለት ነው። ማህበረሰቡን ግንዛቤ እየሰጠን ነው። ከፖሊስ ጋር ሆነን እያወያየን ነው። ከቀጠና ፖሊሶች ጋር ሆነን እያወያየን ያለ ነው። ይሄ እስከ ታች ድረስ እየወረደ ውይይቱ በጠንካራ ሁኔታ እየተሄደ ማህበረሰቡ ለጸጥታ አካል አጋር እንዲሆን የማድረግ ስራ በስፋት እየሰራን ነው የምንገኘው ማለት ነው። ለቡ አካባቢ በርካታ መዝናኛ ቤቶች አሉ። እነዚህ መዝናኛ ቤቶች ሌሊት ሙሉ የሚጨፍሩ አሉ። በጊዜ ከ8 ሰዓት እስከ 7 ሰዓት የሚጨፍሩ ቤቶች አሉ። አብዛኛው ሰው መዝናናቱን እንጂ የሚደርስበትን ጥቃት አያስብም። ይህንን ግንዛቤ ውስጥ በማስገባት እኛ የምንሰራው ምንድነው መከላከሉን ከመደበኛ ውጪ የራሳችንን አደረጃጀት በመሰረት አንደኛ ከ12 ሰዓት ተኩል እስከ 4 ሰዓት ተኩል በመጠጥ ቤቶች አካባቢ ፓትሮል የሚያደርጉ ቡድኖች አሉን። ፕላስ ከ7 ሰዓት እስከ 12 ሰዓት ዋና መስመር ላይ በተደጋጋሚ ቅሚያ ውንብድና የሚፈጸምባቸው ቦታዎች ላይ የሚንቀሳቀሱ ኃይል አለ።
መደበኛ አዳር የሚገባው ሺፍት ደግሞ ውስጥ ለውስጥ ወንጀል የሚፈጸምበት ቦታዎች ላይ ነው የምንመድባቸውና ማናጅመንት ተረኛ ሲያድር ይህንን የማቀናጀት ነው የመጀመሪያ ስራው። በተለይ እሁድ፣ ቅዳሜ እና ሐሙስ ስፔሻሊ ከመከላከል ውጪ ከስታፍ ከወንጀል ምርመራና ከኮሚኒቲዎች የተወጣጡ በዚህ በመዝናኛው ቀን ድጋፍ የሚሰጡ አሉ ለመከላከሎች። ስለዚህ በተለይ ከወንጀል የዘለለ ደግሞ ይሄ ህገወጥ ጦር መሳሪያዎች አሉ። በጣም ህገወጥ ጦር መሳሪያዎች ይተኮሳሉ። ተተኮሶ ግን አንድም የሚያመልጥ መሳሪያ የለም። ምገርም ያን ከሁለት ቀን በፊት በተመሳሳይ እንደዚሁ ህገወጥ ጦር መሳሪያ ሲተኩሱ 3 መሳሪያ ይይዛል እና ዋና መጠጥ ቤቶች አካባቢ ትኩረት የምናደርገው አንደኛ ዘረፋ፣ ወንብድና እና ህገወጥ ጦር መሳሪያ ተኩስ ጋር ተያይዞ የትኛውም ህጋዊሙን ህገወጥ ተተኩሶ ማንኛውም ግለሰብ መሳሪያ ተኩሶ አያመልጥም። በተደጋጋሚ የያዝን የሚጣራበትን መንገድ እያመቻቸን ያለ ነውና ንብረታቸውን ለማስመለስ ፖሊስ ባከናወነው ስራ መደሰታቸውን የግል ተበዳዮች ተናግረዋል። ፖሊሶቹ በጣም እውነት በጣም ነው የማመሰግነው። በአንድ ጮት ነው የደረሱልን። አሁን ያሉበት በጣም አሪፍ ነው። በጣም ለወገናችን በጣም እየደረሱ ነው። በጣም ነው የምናመሰግነው። እሷ በሚጮህበት ሰዓት በአስቸኳይ ፓትሮል ፖሊሶች መጡልን። ከዛ ባንዴ ተከታትለው ያዟቸው፣ ሲሮጡ ተከታትለው ያዙልን። በጣም አስደሳች ነው። በጣም በዛ ሌሊት ላይ በየቦታው አሉ እና እነሱ ናቸው በቃ በአስቸኳይ ምንም የቆዩት ደቂቃ የለም። በ2 ደቂቃ ገና እንደ ጮች እዛው ጋር ነው ባንዴ የመጡልን። ማንኛውም ግለሰብ ወንጀል ፈጻሚዎችን ሲመለከት ጥቆማ በማድረግ ለህግ አካል አሳልፎ መስጠት እንዳለበት የተገለጸ ሲሆን በመዝናኛ አካባቢ አስፈላጊውን ጥንቃቄ ማድረግ ወንጀሉን በጋራ መከላከል እንደሚገባም መልእክት ተላልፏል። ዜሮ ይሆናል ማለት አይቻልም። መልኩን እየቀየረ ሊፈጸም ይችላል። ስለዚህ ግን ምን ማድረግ አለበት? ህብረተሰቡ ጥንቃቄ ማድረግ መቻል አለበት። የነቃ መሆን መቻል አለበት። እንደዚህ የወንጀል መከላከሉን ስራ ለፖሊስ ብቻ መተው የለበትም። የጋራ ስራ ነው ብሎ በጋራ መንቀሳቀስ ያስፈልጋል እንጂ ባለው ነባራዊ ሁኔታ በእያንዳንዱ ማህበረሰብ በር ላይ ፖሊስ ማቆም አይቻልም። የጸጥታ ኃይል ማቆም አይቻልም። ስለዚህ ምንድነው መሆን ያለበት? ራሱ ማህበረሰቡ የጸጥታ አካል መሆን መቻል አለበት ማለት ነው። በራሱ የአካባቢውን ሰላም፣ የአካባቢውን ደህንነት መጠበቅ መቻል አለበት። በሚዝናኑበት ሰዓት ራሳቸውን በልክ ማድረግ ይኖርባቸዋል። ራሳቸውን በልክ ማድረግ ምን አለባቸው? አንደኛ የሆነ ራሳቸውን ወደ ሌላ እንዝላልነት ሳይጥሉ ለሌላች ተጎጂ ተጋላጭ ሳይሆኑ በፊት በጥንቃቄ መልኩ እዚህ ጋር ምን አለ መሰለ በሚወጡበት ሰዓት ሰዎች የዝርፊያ ሲስተም አላቸው። የተለያየ የዝርፊያ ምክንያቱም በታክሲ ሆነው በባጃጅ ሆነው በሞተር ሆነው የመስረቅ እንትን አላቸው። ስለዚህ ይህንን እንደውን ራሳችን መቆጣጠር ያለብን ታክሲ ላይ ስንገባ ራሳችንን ቢያንስ በቱኪያ ሊሆን ይችላል ሌላ ህፃን አስቀምጠው ተደራይተው 6-7 ሆነው አንዱ አመመኝ ሊሆን ይችላል ብላ ሊሆን ይችላል እርጉዝ ነኝ ብላ ሊሆን ይችላል። ያንን ቅድሚያ ለራሳቸው ቴንሽን ውስጥ ሌላ ሀሳብ ላይ ሳይገቡ ራሳቸውን ይሄ እንደዚህ ሊሆን ይችላል ብለው ራሳቸውን ዝግጁ ማድረግ ለዛ ተጋላጭ ላለመሆን በዚህን መጠበቅ አለባቸው ራሳቸው። ህዝቡም ጥንቃቄ ማድረግ ያለበት አትዝናና አይባልም፣ ሊዝናና ይችላል። ሲዝናናም ደግሞ ራሱን በጠበቀ መልክ እንቅስቃሴ በእግር ባይሆን መኪናን ተሽከርካሪን የተደገፈ አይነት ነገር ቢሆን ህዝቡ ወንጀል አይበዛበትም። ህዝቡ ጥንቃቄ ማድረግ ያለበትና ጸጥታን ወይም ወንጀል መቀነስ ያለበት አንድ ህዝቡ ካመሸ ከተዝናና በጊዜ ቢገቡ፣ ሲቀጥል እንደገና ደግሞ ወይም ተሽከርካሪን ቢጠቀሙ። መጠጥ ሲጠጣ አቅም ያሳጣቸዋል። አንዳንዱ መጠጥ ከአቅማቸው በላይ ጠጥቶ ረጅም መንገድ የሚጓዙ አሉ። መጠጣታቸውን ካወቁ ወይ ዘው ክላስ ይዞ ማረፍ ነው ወይ ደግሞ በጊዜ በተሽከርካሪ ታጅበው ወደ ቤታቸው መሄድ መቻል አለባቸው። ከዛ ውጪ ግን ህብረተሰቡ አካባቢ ያለው ትብብር ተጠናክሮ መቀጠል መቻል አለበት።